ሰላም እንዴት ናችሁ? ኒጵኤል ነኝ። ስለ ኢትዮጵያና ስለ ቀይ ባህር አንዳንድ ነገሮችን እናንሳና እንወያይ። የታሪክ መዛግብት እንደሚያስረዱት ከአክሱም ስልጣኔ ጀምሮ ኢትዮጵያ በአዶሊስ ወደብ አማካኝነት የራሷን ሳንቲሞች አተማ እስከ ህንድ ውቅያኖስ ድረስ የደረሰ ታላቅ የሆነ የንግድ መስመር የነበራት ሀገር ነበረች። በመቀጠልም በ1884 እንግሊዝ የህይወት ውልን በማጭበርበር ምጽዋን ለጣሊያን አሳልፋ ሰጠች። በወርሃ የካቲት 1982 ምጽዋ ላይ ከ9000 በላይ ጀግኖች ተሰውተዋል። ጀነራል ተሾመ ተሰማን ጨምሮ እንደ ኮሎኔል በላይ አስጨናቂ የኢትዮጵያን ባንዲራ ለብሰው የሞት ጽዋቸውን ለሀገራቸው ክብር ሲሉ ተቀናጅተዋል። ካይሮ ለምን ተንቀጠቀጠች? አያይዘን ስለ ጂኦፖለቲክስ አንዳንድ ነገሮችን እንይ። የአፍሪካ ቀንድና የቀይ ባህር ቀጠና በዓለም አቀፍ ንግድ በጸጥታና በጂኦፖለቲካ ውስጥ እጅግ ቁልፍ ስፍራ ናቸው። በዚህ ቀጠና ውስጥ የኢኮኖሚ ፍላጎቶቿን ለማስከበርና የህዝቦቿን የወደፊት ዕጣ ፈንታ ለመወሰን የምትጋደለው ኢትዮጵያ ሰላማዊና ህጋዊ በሆነ መንገድ የባህር በር ለማግኘት የምታደርገው ጥረት የቀጠናውን መልክ እየቀየረ ይገኛል። በአንጻሩ ይህን የኢትዮጵያ ታሪካዊና የተፈጥሮ መብት ጥያቄ ለመፍቀድ ካይሮ በቀሰቀሰቻቸው የደህንነት ጥምረት ስትራቴጂካዊ ስም የምታደርገው ሩጫ የቀጠናውን ሰላም ከመፈተን ባለፈ የራሷን የዲፕሎማሲያዊ ኪሳራ እያፋጠነ ይገኛል። ከአባይ ወንዝ እስከ ቀይ ባህር ዳርቻ የተዘረጋው የካይሮ ጸረ ኢትዮጵያዊ አካሄድ ታሪካዊ ስር የሰደደ ቢሆንም የኢትዮጵያ የማይቀለበስ ታሪካዊ ጉዞ ሊያቆመው የማይችል ከንቱ ድካም ነው። ግብጽ የውጪ የፖሊሲ ለዓመታት የተገነባው ኢትዮጵያን በውስጥ ግጭት መጥመድና በጎረቤቶቿ መክበብ የሚለው መርህ ላይ ነው። ካይሮ በአሁኑ ወቅት የምትከተለው የማደናቀፊያ ስትራቴጂካዊ ይፋ ባልሆነ መንገድ በአፍሪካ ቀንድ ዙሪያ ወታደራዊና የደህንነት እንዲሁም የዲፕሎማሲያዊ ስምምነቶችን በመፍጠር ኢትዮጵያን የማግለል ዓላማ አለው። ይህ ስትራቴጂ የሚመነጨው ከተሳሳተ ታሪክና ስነ ልቦና ሲሆን የካይሮ ባለስልጣናት የኢትዮጵያን በምግብ፣ በንግድ፣ በጸጥታና በባህር በር በራስ አለመቻል ለግብጽ የቀጠናውን የበላይነት ፍጹም ስጋት አድርገው ይመለከቱታል። ይህ ምክንያታዊ ያልሆነ ፍርሃት ግብጽ ከተለዋዋጩ ቀጠና እውነታ ጋር አብሮ የሚሄድ ዲፕሎማሲያዊ እንዳትከተል ያድርጓታል። ካይሮ የሴራ ድሮችን በመበጣጠስ አንቀጥቅጧታል። አባይን የገደበች ኢትዮጵያ ወደ ቀይ ባህር መልህቋን ለመጣል መንደርደሯ ካይሮ የምትይዘውን የምትጨብጠውን አሳጥቷታል። ከካርቱም እስከ ድሬ ሰላም የሴራ ዶስ የተያያዙት እነሱ ስጋትና ፍርሃት ብቻ ሆኖ አልተርፏቸውም። ካይሮ ባለስልጣናት በአባይ ወንዝ ላይ የያዙትን አቋም በመክሸፉ አሁን ስትራቴጂካዊ ትኩረታቸውን ወደ ቀይ ባህርና የባህር በር ጥያቄውን አዙረዋል። ታላቁን የኢትዮጵያ ህዳሴ ግድብን ለማደናቀፍ ግብጽ በዓለም አቀፍ መድረኮች በተባበሩት መንግስታትና የአረብ ሊግ ያደረገችው ክስ የማስፈራራትና የፕሮፓጋንዳ ዘመቻ ሙሉ በሙሉ ከሽፏል። የግድቡ እውን መሆን ግብጽን የማይነካ የታሪካዊ ውሃ መብት ትረካ አመንክኖታል። ግብጽ በቀጥታ የማይመለከታት ቢሆንም በቀጠናው ጣልቃ ለመግባት እየሞከረች ነው። የካይሮ ጸረ ኢትዮጵያ ስትራቴጂካዊ በሚከተሉት አበይት ጂኦፖለቲካዊ ምክንያቶች የኢትዮጵያን ጉዞ ሊያስቆሙ የማይችሉ ከንቱ ድካሞች ናቸው። ኢትዮጵያ የባህር በር የምትጠይቀው በወረራ፣ በኃይል ወይም በሉዓላዊ ሀገር ጉዳት በማድረስ ሳይሆን የጋራ መልማት፣ በንግድ ስምምነትና በካፒታል ልውውጥ ነው። ይህ መርህ የዓለም አቀፍ ሕግን በዘመናዊ ዲፕሎማሲያዊ ተቀባይነት ያለው በመሆኑ የግብጽን ወራሪነት ወይም ደግሞ ፕሮፓጋንዳ ሙሉ በሙሉ ውድቅ ያደርገዋል። ግብጽ የአፍሪካ ቀንድ በሺዎች ኪሎ ሜትር የምትርቅ ሀገር ናት። በሩቅ ሆና የምታደርገው የፕሮክራሲ ወይም ደግሞ የወኪል ፖለቲካ ጫና እና ወታደራዊ ስምምነት በረጅም ጊዜ የሎጂስቲክ እና የትራንስፖርት የራሷን ውስጥ የኢኮኖሚ ቀውስ ምክንያት ቀጣይነት ሊኖረው አይችልም። የአፍሪካ ቀንድ ሀገራት የግብጽ ዋና ፍላጎት የቀጠናው ሰላም ወይም የእርሱን እድገት ሳይሆን ኢትዮጵያን ማዳከም ብቻ መሆኑን ጠንቅቀው ያውቃሉ። በመሆኑም ለግብጽ የፖለቲካ ፍላጎትና የጦር አጀንዳ ተላላኪ መሆን ፍላጎታቸው እጅግ አነስተኛ ነው። ካይሮ ጸረ ኢትዮጵያ አካሄድ ለመከተል ኢትዮጵያ የምትከተለውን ስልት በሳል፣ በተግባር ላይ የተመሰረተና የማይቀለበስ ነው። ኢትዮጵያ ውስጥ በአንድነት በማጠናከር የህዳሴ ግድብን ስራ ሙሉ በሙሉ በማጠናቀቅና የውስጥ ኢኮኖሚ አቅሟን ማሳደግ የግብጽን ዲፕሎማሲያዊ ማሳቀቅ ስትል አክሽፈዋለች። ግብጽ በደህንነት ስሞች የምታደርገው ዲፕሎማሲያዊና የወታደራዊ መውረግረግ ታሪካዊ ፍርሃቷን የወለደው
የግብጽ ደህንነት ስሞች የምታደርገውን የዲፕሎማሲያዊና የወታደራዊ መውረግረግ ታሪካዊ ፍርሃቷን ከወለደው ከንቱ ድካም ማሳያ ነው። ከአባይ እስከ ቀይ ባህር የተዘረጋው የካይሮ ሴራ ፖለቲካና የኢትዮጵያን የእድገት፣ የልማት፣ የባህር በር ማግኘት ታሪካዊ ግስጋሴ ሊያስቆመው አይችልም። ኢትዮጵያ በቀጠናው የምታደርገው ሰላማዊ፣ ህጋዊና ፍትሃዊ የጋራ ልማት ጥያቄ በመጨረሻው መስመር የካይሮን ጥላቻና የመገፋት ፖሊሲ አሸንፎ መውጣቱ የማይቀር ሀቅ ነው። ኃይለ ኢየሱስ መኮንን እንዲህ ሲል የተሰማውን ሀሳብና ስሜት ገልጿል። እርሶስ ስለ ጂኦፖለቲካዊና ኢትዮጵያ እየጠየቀች ስላለችው የቀይ ባህር ጥያቄ ምን ያስባሉ? 130 ሚሊዮን በሚኖርባት ሀገር ላይ የቀይ ባህር ጥያቄ የቅንጦት ወይም ደግሞ የባህር በር ድንበር ጥያቄ ሳይሆን የህልውና ጉዳይ ነው። ቀይ ባህር ለኢትዮጵያ ይገባታል ብለው ያስባሉ? ሀሳቦትን ያጋሩ። ኒጵኤል ነኝ። አመሰግናለሁ።